በክርስትና ጉዞ ውስጥ መውደቅና መነሳት ያለ ነው። ስለዚህ ምንድነው ትልቁ ቁም ነገር? ወድቆ አለመቅረት ነው። ተነስቶ ጌታን ታምኖ ወደፊት መገስገስ። ክርስቲያን ይወድቃል፣ ይነሳል፣ ተስፋ አይቆርጥም፣ ወደፊት ይሄዳል እና የክርስትና ህይወታችን ተጀምሮ እስኪያልቅ ድረስ ስሙዝ ነው። ምንም ነገር ነክቶኝ አያውቅም፣ እንከን የለብኝም የምንለው ህይወት አይደለም። በእግዚአብሔር ጸጋ እንታመናለን፣ እንደገፋለን። እንደው ወድቄ አላውቅም፣ ደክሞኝ አላውቅም ብሎ ለማለት ራሱ ትንሽ ግብዝነት ነው ብዬ ነው የማስበው። ሰዎች እስከሆነን ድረስ አፕ ኤንድ ዳውንስ ይኖራሉ። ግን የሚያበረታው ጌታ ስላለ፣ የሚደግፈን መንፈስ ቅዱስ ስላለ፣ የሚያነሳን ቃሉ ስላለ እንገሰግሳለን ወደፊት። አሜን። የስግድ የለኝም ሰላሜ ኢየሱስ ነው ቤቴና ያገኝ